ማዘር አንቺ ሻሽ ያረግሽው አንቺ ልጸልይልሽ የሆነ ፎቅ ቤት ነገር ያለበት ፎቅ እንደዚህ ቤቱ ተገብቶ በደረጃ በፎቅ ተወጥቶ ምናምን ያለበት ቤት አንድ መልአክ ሲሄድ አይቻል። አሜን። የኔ ቤት ገብቷል ቤትሽ። አሜን አሜን አሜን። ጤናሽ ላይ የተሰራ የመንፈስ አሰራር ልጆችሽ ላይ የተሰራ ከጤና ጋር የተገናኘ ዛሬ መርገም ተገልብጧል አለኝ። አሜን። ውጤቱ ተቀየረ አለኝ። አሜን። አንዱ ጥያቄ የጤና ከጤና ጋር ለመሰለሽ ልክ ነኝ? ልክ ነው። ጽፌ መጥቻለሁ። ፈውስ ነው። እንደውም አንዱም ጥያቄ ፈውስ ነው። ፈውስ ነው። አዎ ራይት አርጊበት። እሺ። እስኪ ብርቶ ስጧ። ታርመዋል። በቃ ተሳክቷል። አጨብጭብስ። ውጭ ሀገር ያሉ ሰዎች ጋር መልአክ ሄዷል። አሜን። ውጭ ሀገር ያሉ ሰዎች አሜን። በመንፈስ ያለው ታናሽ እህቴ ልጆቿ አሉ እዛ ናቸው። አዎ መልአክ ሄዷል። አሜን አሜን። ከላይ እስከታች ካገት በላይ ራሱ ጆሮ አካባቢ እንደዚህ የሚያምሽ ጆሮ ይሄኛው ይጮሃል ስተኛ። ይጮሃል ስተኝ ነው። የጣፈጠ እንቅልፍ። አሜን አሜን። ጆሮሽ ተፈውሷል። አሜን። ክብራም በሐኪም እዛ አይድንም የተባለ ራሱ በሽታ ጌታ ፈውሳለሁ አለኝ። አሜን። እንደ ካንሰር በቃ አይቻልም የሚለው አለ አይደል? መድኃኒት የለውም የሚለው ነገር ጌታ ታምር አድርጓል። ሴት ልጇ እንደዚህ በአእምሮ ችግር አልሳካላት ብሏል ብላ በጣም ታዝናለች። ያ ሕክምና ሞክረዋል፣ ብዙ ውጤት የለውም፣ ተስፋ የለውም። አዎ ማለት ውጤት አላዩበትም እና ሆስፒታል ሁሉ ገብታ የአእምሮ ነገር ነው። ቅድም አንዱ አንቺን ሳስነሳሽ ከአእምሮ ጋር የተገናኘ እናንተ ፋሚሊ ላይ ነበር ያየሁትና አሁን ፈውሷታል። እግዚአብሔር ለምስጋና ትመጣላችሁ ብሏል። አሜን አሜን። እስቲ ክብር አምጡ እስቲ ለኢየሱስ። ማዘር አንቺ ሻሽ ያረግሽው አንቺ ልጸልይልሽ። ከዚህ በኋላ እንዲህ ያለኝ ጌታ የጣፈጠ እንቅልፍ እሰጥሻለሁ። አሜን አሜን። እንቅልፍ የሚከለክል ከአእምሮ ጋር የተገናኘ ጤና ላይ ያለ እናንተ ፋሚሊ ላይ እግዚአብሔር ከጤና ጋር የተገናኘ የፈውስ መልአክ ነው አንቺ ቤት የመጣው። አሜን አሜን አሜን። ኢየሱስ ያድናል። አሜን። የሆነ ፎቅ ቤት ነገር ያለበት ፎቅ እንደዚህ ቤቱ ተገብቶ በደረጃ በፎቅ ተወጥቶ ምናምን ያለበት ቤት አንድ መልአክ ሲሄድ አይቻለሁ። አሜን። የኔ ቤት ነው። ገብቷል ቤትሽ። አሜን አሜን አሜን። ይችላል በልሴ። አንዳንዱ እኮ የቀበሌ ቤት ብቻ የሚመስለው ሰው አለ እዚህ ውስጥ። ሻካላ ባያስ ይችላል በልሴ። ይችላል ጌታ ይችላል በልሴ። ጌታ ይችላል። ሃሌሉያ። ጤናሽ ላይ የተሰራ የመንፈስ አሰራር ልጆችሽ ላይ የተሰራ ከጤና ጋር የተገናኘ ዛሬ መርገም ተገልብጧል አለኝ። አሜን። ውጤቱ ተቀየረ አለኝ። አሜን። አንዱ ጥያቄ የጤና ከጤና ጋር ለመሰለሽ ልክ ነኝ? ልክ ነው። ጽፌ መጥቻለሁ። ፈውስ ነው። እንደውም አንዱም ጥያቄ ፈውስ ነው። ፈውስ ነው። አዎ ራይት አርጊበት። እሺ። እስኪ ብርቶ ስጧ። ታርመዋል። በቃ ተሳክቷል። አጨብጭብሲ። እግዚአብሔር ነርቭሽን ፈውሶታል። አሜን አሜን። ጤናሽን ፈውሶታል። አሜን አሜን። እስቲ በመገረፉ ቁስል ተፈውሻለሁ በይ። በመገረፉ ቁስል ተፈውሻለሁ። ቤቴ ተፈውሷል በይ። ቤቴ ተፈውሷል። እንዳትተኙ የሚከለክል እንቅልፍ ሁላ የሚከለክል እግዚአብሔር ዛሬ ያመርገም ሰብሬዋለሁ። አሜን። ውጭ ሀገር ያሉ ሰዎች ጋር መልአክ ሄዷል። አሜን። ውጭ ሀገር ያሉ ሰዎች አሜን በመንፈስ ያለው ታናሽ እህቴ ልጆቿ አሉ እዛ ናቸው። መልአክ ሄዷል። አሜን 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 አትሉም? አሜን። በሐኪም እዛ አይድንም የተባለ ራሱ በሽታ ጌታ ፈውሳለሁ አለኝ። አሜን። እንደ ካንሰር እንደሆነ ነገር ለምሳሌ ሐኪም በቃ አይቻልም የሚለው አለ አይደል? መድኃኒት የለውም የሚለው ነገር ጌታ ታምር አድርጓል። ሴት ልጇ እንደዚህ በአእምሮ ችግር አልሳካላት ብሏል ብላ በጣም ታዝናለች። ሕክምና ሞክረዋል፣ ብዙ ውጤት የለውም፣ ተስፋ የለውም። አዎ ማለት ውጤት አላዩበትም እና ሆስፒታል ሁሉ ገብታ
የአእምሮ ነገር ነው ያ ቅድም አንዱ አንቺን ሳስነሳሽ ከአእምሮ ጋር የተገናኘ እናንተ ፋሚሊ ላይ ነበር ያየሁትና አሁን ፈውሷታል። እግዚአብሔር ለምስጋና ትመጣላችሁ ብሏል። አሜን አሜን። እመጣለሁ። ክብር አምጡ እስቲ ለኢየሱስ። ለስድስት ሰዎች ጌታ ታምራት አድርጓል። አሜን አሜን። ለስድስት ሰዎች አሜን። ስድስት ሆነው የሚኖሩበት ቤት መልአክ ገብቶ ተአምራት ሲያደርግ ነው ያየሁት። አሜን። በቃ ቤትሽ ሰተት ብሎ ነው የገባው። አሜን። ከታች ጀምሮ እስከ ላይ ድረስ አሜን። ካሎቫና የእግዚአብሔር መልአክ ቤታችሁ መጣ ማለት ቅዱሳን ነገራችሁ በኢየሱስም ተአምራት ይሆናል። ሃሌሉያ። ይችላል በሉሲ። ከዚህ በኋላ ጌታ ፈውሶሻል። አሜን። ግፊት ከሰዎች ላይ ቀልጧል። አሜን። ቀለጠ በሏት። ቀለጠ። ስኳር ከሰዎች ላይ ቀልጧል። አሜን። ቀለጠ በሏት። ቀለጠ። ከዚህ ሰዓት ጀምሮ ፍጹም ላንቺና ለቤተሰብሽ መልካም ሆኗል። ፈውስ ሆኗል። አትጨነቂ። ጌታን አመስግኝ። አሜን። ላኩሩቫ ሳፕራድ ወገብሽም ሰውነትሽም ተፈውሷል። አሜን አሜን። ተቀብያለሁ። አሜን። ከላይ እስከ ታች ከአንገት በላይ ራሱ ጆሮ አካባቢ እንደዚህ የሚያምሽ ጆሮ ይሄኛው ይጮሃል ስተኛ። ይጮሃል ስተኝ ነው። በቃ ለእኔ የጣፈጠ እንቅልፍ ብሎኛል። አሜን አሜን። ጆሮሽ ተፈውሷል። አሜን። ክብር አምጡ። ሃሌሉያ ሃሌሉያ። ይኸውልሽ ወደ ምዕራብ ኢትዮጵያ ራሱ መልአክ ሄዷል። አሜን። የኢትዮጵያ ሰሜን አለ፣ ደቡብ፣ ምዕራብ። ወደ ምዕራብ አቅጣጫ ያሉ ሰዎች ጋር መልአክ ሄዷል። ሰማሽኝ? ምዕራብ። አሜን። ኢየሱስ ጌታ ነው። አሜን። ወደ ምዕራብ ነው ሲሄድ ያየሁት ላንቺ። ዛሬ ስራሽ ተሰርቷል። እግዚአብሔር ለምስጋና ያቆምሻል። አሜን። ሮታ ዛኒ ካላቫያ ላቦስ ኤክላባ ዶክሜንትሽ ከዚህ በኋላ ተንቀሳቅሷል። አሜን። ሲተንቀሳቀሰ በሏል። አሜን። ተንቀሳቀሰ በሏል። አሜን። ረጅም ጊዜ ያመላለሸሽ ነገር ከዚህ በኋላ ተቆርጧል። አሜን። ሃሌሉያ። ከምትመላለሽበት ስፍራ ያለው እግዚአብሔር አምላክ ከዚህ በኋላ ተሳክቶ የሆነ ዶክሜንት እጅሽ የሚገባ ያለቀ የመጨረሻ እጅሽ የሚገባ ነገር አለ። አሜን። ከዚህ ሰዓት ጀምሮ ሆኖልሻል። ለምስክርነት መጫለሽ በኢየሱስም ተሳክቶልሻል። ቻው። እልልታ ተፈውሰሻል። እልልታ ጭብጨባ